በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ከርቤ ዳግማዊ ጎልጎታ ገዳም። ደብረ ከርቤ ዳግማዊ ጎልጎታ ገዳም በሰሜን ሸዋ ሀገረ ስብከት ውስጥ ያለ ሲሆን ከደብረ ብርሃን ከተማ 7 ኪሎ ሜትር ርቀት ላይ ይገኛል። ገዳሙ ከመመስረቱ በፊት አካባቢው በተለያዩ መጠሪያዎች ይታወቅ ነበር። የመጀመሪያው ዩዲት ዋሻ የሚባል ሲሆን ይህም ዩዲት በ9ኛው መቶ ክፍለ ዘመን አንበሳ ወድም የተባለ ንጉሥ ሸዋ ላይ መኖሩን ስትሰማ እሱን ለመደምሰስ ወደዚህ ቦታ እንደመጣች መረጃዎች ይጠቁማሉ። ሁለተኛው ቦታው መንፈሳዊ ክብሩም ያገኘው በደገኛው ንጉሥ አጼ ዘርዓ ያዕቆብ ዘመን እንደሆነ ይነገራል። ይህም አጼ ዘርዓ ያዕቆብ በቅን ፍርዳቸው የልጃቸውን ጥፋት ከሕግ ሚዛን አስገብተው በሞት እንዲቀጣ አድርገዋል። ደብረ ብርሃን የሚለውን ስም ያስገኘው ምክንያቱ ይህ ፍትሐዊ ድርጊት ነው። ከዚህ በኋላ ባለቤታቸው እቴጌ ሂሩተ ሚካኤል እንግዲህ አንድ ልጅን ካስገደልብኝ ከእርሱ ጋር ኑሮ የለኝም በማለት ልባቸው እጅግ በማዘኑ ሁሉም ሞልቶ ከተረፈበት ቤተ መንግሥት ወጥተው አገልጋዩን በማስከተል ለመጀመሪያ አሁን የገዳሙ ክልል ወደ ሆነው ዩዲት ገብታ ወነበረበት ዋሻ ውስጥ ገብተው ነበር። እንዲመለሱ ባለሟሎቻቸው ሽማግሌ ቢልኩም እቴጌይቱ ግን ከእንግዲህ አልመለስም ለአጤም አልገባም በማለታቸው ምክንያት ቦታው እምቢላጤ የሚል መጠሪያ ተሰጥቶታል። ይህ አሁን በአካባቢው የአንድ ሰፈር መጠሪያም ነው። በሌላ መልኩ እምቢላጤ የሚለው ስም ዩዲት እንዳወጣችውና ዋሻውንም እንደተቀመጠችበት መረጃዎች ይጠቁማሉ። ቦታው ገዳም ከመሆኑ በፊት በአባቶች ትንቢት ይነገርለት እንደነበረና በአካባቢው የከበሮ ጸናጽል ድምፅ ይሰማ መዓዛውም የሚያውድ ዕጣንም ይሸታቸው እንደነበር የአካባቢው ነዋሪዎች ይገልጻሉ። በመሆኑም አጽመ ቅዱሳን፣ ጽናጽል፣ ከበሮ፣ ጽና፣ መስቀል የመሳሰሉት ንዋያተ ቅዱሳት ቦታው ላይ ተገኝተዋል። ቦታው ገደላማና በቀላሉ የማይደፈር በመሆኑ በ1928 ዓመተ ምህረት በነበረው የፋሽስት ጣሊያን ወረራ ወቅት አባቶቻችን የቤተ ክርስቲያንን ንብረት ከጥፋት ለመታደግ ሲሉ ወደዚህ ቦታ አምጥተው በመሰወር አትርፈውበታል። ይህንንም ልዩ ምስጢር ያዘለ ቦታ ጊዜውና ወቅቱም ሲደርስ እግዚአብሔር አምላክ በአባ ገብረ ኪዳን አማካኝነት ተገልጦ የበረከትና የድነት ገዳም አድርጎታል። አባ ገብረ ኪዳን ገብረ ማርያም ከአባታቸው ከአቶ ሰንቃ ዲራራ ገብረ ማርያም ገብረ ጊዮርጊስ ከእናታቸው ከወይዘሮ ብሪቱ ነጊ ወለተ ጻድቅ ሚያዝያ 23 ቀን በ1959 ዓመተ ምህረት በአምቦ ከተማ ተወለዱ። ዕድሜያቸው ለትምህርት ሲደርስ በተወለዱበት ከተማ ፊደል መቁጠር ጀመሩ። በዘመናዊ እስከ 2ኛ ደረጃ ትምህርታቸውን ተምረዋል። በአምቦ ከተማ ቅድስት ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤትም ያገለግሉ የነበረ ሲሆን የመንፈስ ቅዱስ አባታቸው የሆኑት አባ የሽጥላ ስምህ በዓለም ይታወቃል፣ በአንተም የሚድኑ በርካታ ሰዎች አሉ፣ እግዚአብሔር በፈቀደው መንገድ የምትጓዝ ትሆናለህ በማለት ትንቢት ተናገረላቸው።
አባ ገብረ ኪዳን ከአባ የሺጥላ ቡራኬ ተቀብለው በየካቲት 12 ቀን በ1984 ዓመተ ምህረት ሰው ዓለሙን ቢያተርፍ ነፍሱን ግን ካጣ ምን ይጠቅመዋል ያለውን አምላካዊ ቃል መሰረት በማድረግ ከዓለም ተለይተው በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም የምናኔን ሕይወት አሃዱ ብለው ጀመሩ። የተወሰኑት ወራት ከቆዩ በኋላ በእግዚአብሔር ፈቃድ በአባታችን በአቡነ ገብረ መንፈስ ቅዱስ ትእዛዝ ወደ ጻርቃኔ ማርያም ገዳም ገብተው ሱባኤ በያዙበት ወቅት እመቤታችን ቅድስት ድንግል ማርያም ቦታውን አመልክታ ቤተ መቅደሷን እንዲያንጽላት ነገረቻቸው። ከዚያም ተነስተው ወደ ሳሪያ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ኩክየለሽ ማርያም በመምጣት በዕለተ ሐሙስ ሰኔ 4 ቀን በ1984 ዓመተ ምህረት የእመቤታችንን ቤተ መቅደስ ፍልፍል ዋሻ ሥራ ጀመሩ። ይህንን በ4 ወር የጨረሱ ሲሆን የሥላሴን ቤተ መቅደስና ሌሎቹንም ለተለያዩ አገልግሎቶች የሚውሉትን ጨምሮ በአጠቃላይ 7 ፍልፍል ዋሻዎችን አንጸዋል። በተጨማሪም የተለያዩ እጽዋትን በመትከል ለገዳሙ ግርማ ሞገስ እንዲሆን አድርገዋል። አባ ገብረ ኪዳን ገብረ ማርያም በድጋሜ ጻርቃኔ ማርያም ሱባኤ ገብተው የእመቤታችንን ፈቃድ ጠየቁ። ኋላ አሁን በሚታወቀው ደብረ ከርቤ ዳግማዊ ጎልጎታ ገዳም በታኅሳስ 5 ቀን በ1986 ዓመተ ምህረት መጥተው በታኅሳስ 20 ቀን በ1986 ዓመተ ምህረት የእመቤታችንን ቤተ መቅደስ መፈልፈል ጀምረው በ2 ወር ከ15 ቀን አጠናቀቁ። ከዚህ ቀጥሎም የቅዱስ መድኃኔዓለም የቤተ ሥላሴን የአባ ሕርያቆስንና የቅዱስ ኤፍሬምን ቤተ መቅደሶች ፈልፍለው አንጸዋል። በአጠቃላይ በዚህ ገዳም በአባ ገብረ ኪዳን ገብረ ማርያም የተፈለፈሉት ዋሻዎች 48 ናቸው። እነዚህም የተለያዩ ምስጢራትና ምሳሌነት ያላቸው ናቸው። በተለይም 65 ሜትር ርዝመት ያለው አምሳለ ሲሆን ፍልፍል ዋሻ ልዩ ማስተማሪያም ነው። በዚያም የፈለቀው ጸበል በርካታ ሕሙማንን የተፈወሱበትና የእግዚአብሔር የማዳን ተአምሮ የተመሰከረበት ፈውሰ ሥጋ ፈውሰ ነፍስ ጸበል ነው። ይህን ያከናወኑት ሱባኤ የገቡ በጾምና በጸሎት ወደ አምላክ ቅዱሳን እየተማጸኑ እንዲሁም ዝግኝ ጥሬና ፍኝ ውሃ በመቅመስ በኃይለ እግዚአብሔር የተከናወነ ድንቅ ሥራ ነው። በገዳም ውስጥ ከፍልፍል ዋሻዎች በተጨማሪ ሌላ ለመሞከር የሚከብድ ነገር ለዓይን የሚያጠግብ ለሕሊና እረፍትና ባትንም ለማጽናት የተመረጠ እንዲሁም የሚያስችል ሌላ ተግባርም በአባ ገብረ ኪዳን ተከናውኗል። ይኸው ምንም አፈር በሌለበት አለት ላይ እጽዋትን ተክሎ ማለምለም ነው። ይህ ደገኛ ታላቅ ጻድቅ አባት ሞታቸው ረፍታቸው ነውና አባ ገብረ ኪዳን መጋቢት 11 ቀን በ1995 ዓመተ ምህረት በ36 ዓመታቸው ከዚህ ዓለም ድካም አርፈዋል። የአባታችን የአባ ገብረ ኪዳን ረድኤት በረከታቸው
በእኛ ላይ ይደርብን። ወስብሐት ለእግዚአብሔር።